ሰላም እንዴት ናችሁ? በቃላችን መሰረት በሌላ ቪዲዮ ተመልሰን መጥተናል። እኔና ወንድሜ ያኛውን ወንድማችን ፕራንክ እንዳደረግነው ሁላችንም እናውቃለን። እንግዲህ በጣም ተናዶ ነበር እና ቤትም በጣም ረብሽ ፈጥሮ ነበር። እስካሁን ድረስ ጎረምሳ ወንድሜ እስካሁን ቤት አልገባም እና ይቅርታ ልንለው ነው። ዛሬ እንግዲህ የይቅርታ ቀን ነው። ያው ወንድማችን በጣም ስላስከፋ ነው ምናምን ነገር ወንድማችን በጣም እንደተናደደብን ምናምን ነገር በባለፈው ቪዲዮ አይታችሁታል። ያው ቪዲዮ የሚያሳይ ነገር ነውና በቃ ዛሬ እንግዲህ ወንድማችንን ስላስከፋ ነው ያው ጠይቀዋለን። እንግዲህ ሁላችሁም ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ቪዲዮ ለፎ ግን ተረጋግተህ አናግሮሽ። ችግር የለውም። እኔ በቃ ተረጋግቼ ነው የማወራው። ትሰምኛለሽ? አንቺም በቃ ምንም አሁን ቢቆጣ ምንም ቢል ምናምን ነገር ምንም እንዳትዩ ጋይስ። እንግዲህ በባለፈው እንደነገርናችሁና በጣም ተናዶብን ነበረ ምናምን ነገር። አሁን ምን አይነት ነገር እንደሚኖር ምናምን ነገር አናውቅም። ብቻ እየመጣ ነው። ያው ትሰምኛለሽ? ምንም ነገር ቢል ምንም እንትን በቃ ምንም ጸጥ ነው። እሺ ይቅርታ ማለት ይቅርታ እንለዋለን። ዛሬ ለይቅርታ ላይ ተገናኘን። እሺ ምን እንደባለፈውንም የጅል ቀልዳችሁ ልቀልዱ ይቀራችሁ። አንቺ ከቤት ተፈጫ አላችሁ ይሉ ይስሩ። አንተ አሁንም ጂን ትይዘኛለህ እንዴ? ቆይ ምን ልትደረድረኝ ፈልገህ ነው? ቆይ እኔ ተረሳው ታላቅነኝ አይደል? ዝም በይ አንቺ። ግን ይኸውልህ አንዴ ብቻ አዳምጠን። ይሄን ያደረግነው በአንድ ነገር ብቻ ከተስማማን ነው። ይኸውልሽ ልሰማሽ የምፈልገው ነገር የለም። ከቤት እንዳትወጪ አልኩሽ አይደል? አንተን እቤት እንዳትመጣ ያልኩት ሰማኛለህ? እቤት እንዳትመጣ ያልኩ አንተ ማናገር ስለማልፈልግ ነው። ገባህ አይደል? እንዴ ጭራሽ አሁን ደግሞ ጄኒ ዘል ትታገለኝ ትፈልጋለህ? ቆይ እስቲ ወንድሜ ለምን ተረጋግተህ የሚልህን አታዳም? ምንም ሰማሽ ነገር የለም። ምንም ይቅርታ ምን ይሰራልኛል? ከተሳሳማችሁ በኋላ ይቅርታ ምን ይሰራል? እስቲ ብቻ መልሽ። ከተሳሳማችሁ በኋላ እናንተ ይቅርታ ለኔ የሚለውጠው ነገር አለ? እስቲ ቆይ ቀልድ ነው እንዴ እናንተ ያዛችሁት? አጠፋን አይደል? በቃ ይቅርታ አጠፋን አይደለ? በቃ ይኸውልህ ሰማኛለህ? ካንተ ምንም አይነት መልስ አልፈልግም። ገባህ? ካንተ ምንም አይነት መልስ አልፈልግም። እኩል ትቆጣኝ አይገባም እኮ አይደል? ይቅርታ ተባልክ አይደል? ይቅርታ ልንይጣራ ሰማይ ከተሳሳምክ በኋላ አንተ ይቅርታ ምን ይሰራልኛል? ከተሳሳማችሁ በኋላ አንተ ይቅርታ ምን ይሰራልኛል? አልተሳሳምንም። እንዴት ነው የተሳሳምነው? አይሪያዩ ማላየህ ተከልለን በልሳችን እኮ ተከልለን ነበር ወንድሜ። አላየህንም። በጣም እናንተ ቀልድ ያዛችሁት። አይኔ ያየውን ነገር ልትክዱኝ ትፈልጋላችሁ? እንደዛ ነው ማለት ነው የምትፈልጉት? እስቲ ንገሩ። ሰማኛለህ? ካንተ ጋር ምንም አይነት ወሬ ማውራት አንፈልግም። የምንችለው እኮ አንተ ቆመህ ስትሰማን ነው፣ ከልብህ ስትሰማን ነው አይደል? እሱን ከቤት አስወጥተህ ከቤተሰብ ጋር አጣልተህ ምንድን ነው የምታገኘው? ሲጀመር በስነ ስርዓት እንኳን ቢስመኝስ? ቆይ ወንድሜ አይደል እንዴ? ደግሞ እሺ ቆይ እኔ አንድ ነገር ልንገራችሁ። ከንፈር ለከንፈር ቢስመኝ ምን ችግር አለው ማለት ነው? ካንተ ጋር አላወራሁም። አሁን እንዴ እነግራለሁ። ካንተ ጋር አላወራሁም። ካንተ ጋር ጨርሰናል። ከቤት አስወጣሁትኛልሽ። ባለጌ ነው፣ ከቤት መውጣት አለበት። አዎ እንደዚህ ባለጌ ሰው ነው ቤት ውስጥ እንዲኖር አልፈልግም። ገባሽ? ቆይ አንዴ ከንፈሬን እንደሳመኝ በስነ ስርዓት አይተሃል እንዴ? የሳመኝ ምን አንገቴን አይደለ? ስለዚህ አንገትሽን መሳሙ ኖርማል ነው አይደል? ወንድሜ እኮ ነው። አንገቴን ምን ችግር አለ? ቆይ እናንተ ግን ምን እያሰባችሁ ማለት እንዴ? ኢትዮጵያውያን እንኳን የሆነ ነገር እንኳን ቢያንስ እሺ ሌላ ነገር አወራችሁ ትንሽ ባህላችሁ እንኳን ይዛችሁ። አሁን እኮ አንተ ነው ጓብዳን ብለህ መተህ እንትን የምትለው አይደል? ሰማኛለህ? እንድትቆጣኝ አልፈልግም። እየተቆጣሁ አይደለም። ተረጋጋ። እየተቆጣሁ እኔ እየነገርኩ በጣም ነው እየታገዝኩ ያሉት። ደደብ ሰማኛለህ? ካንተ ምንም አይነት መልስ አልፈልግም። እሺ ነገርኩ። እስቲ ተረጋጋ። መጀመሪያ አዳምጠን እስቲ በእናትህ እንደው ማዳምጥሽ አንቺ ሲጀመር ከቤት እንዳትወጪ ብዬሽ ለምን ልወጣችሁ? አንተ እኮ ነገርኩ እኮ ካንተ ጋር ምንም አይነት ንግግር አልፈልግም። እንዳመረርክ ተሰማን። በቃ እኔ ነገርኳት። እንዳመረርክ ማለት ነው ስትሳሳሙ አይቻችሁ ፍቅረኛሞች አልተሳሳምንም። እየነገርኩህ አልተሳሳምንም። ቆይ አይኔ ያየው ልታስኩኝ ፈልጋችሁ? አልተሳሳምንም አልኩ። በቃ በጣም ነው ግራ እየገባችሁ። እሺ ከምር አላየህም። ሲሰማኝ የነበረው አንገቴን ነው። አንገቴን ደግሞ አንተም ትሰማኛለህ። ስለዚህ ኖርማል ነው አይደል? ፍቅር መጀመራችሁ ኖርማል ነው። ፍቅር አልጀመርንም እና ምንድን ነው ፍራንክ ከዛ ለፍራንክ ተሳሳማችሁ። ከዛ ያ ፍራንክ ነው። ተሳሳምንም ትሰማኛለህ? አልተሳሳም። በቃ ማንም ሰው እንደሚያደርገው ፍራንክ ነው ያደረግነው። ፍራንክ አደረጋችሁ? ፍራንክ አደረግነው። እንደዚህ ጀመራችሁ። በቃ አሁን ነው። እሺ እኔ አንድ ነገር ልንገራችሁ አይደል? በምንም ተአምር ልክ አይደላችሁ። ልክ ነበር ነው የምትሉት? እስቲ ብቻ ነገር ልክ ነበር ነው የምትሉት? ወንድሜ ይሄን ሲጀመር እኮ አልሳመኝም። ቆይ ለምን በቃ ምንድነው? በቃ እኛ ቪዲዮ ምናምን መስራት ፈለግን። ከዛም በኋላ በቃ ፍራንክ ስለዚህ ቪዲዮ ለመስራት ስለፈለክ ትስማታለህ። መች ነው ሳምኳት? እንዴት ነው መስማት? አንተ አማን ጭንቅላት የለም እንዴ?
ይኸውልህ ትሰማኛለህ? ምንም አይነት ንግግር ስትናገረኝ ካንተ ጋር ምንም አይነት በቃ አሁን ስማ ሲጀመር እጅህን አትያዝ አንተ ታናሽ ነህ እጅህን አትያዘኝ አንተ እጅህን ትይዘኛለህ እንዴ እሺ በቃ በእናታችሁ አንቺ ልገኝ ቆይ በቃ ብራንክ ነው ቪዲዮ እየሰራን ነበረ ካላመንከኝ አሁን ቪዲዮ አሁንም እየቀረጽን ነው እኔ ላይ ቪዲዮ ሰራችሁ ያውና ቪዲዮ ምን ችግር አለው ሰማኛለህ እንደዚህ አይነት ቀልድ እንደማልወድ ታውቃላችሁ አብራችሁ ማን ያደጋችሁት እኔ እኮ በጣም እኮ ግራ አለው በቃ ጀመርን እኛ እንደዚህ አይነት ስራ ነው እኔ እንደዚህ አይነት ቀልድ እንደማልወድ ታውቃላችሁ አታውቁም እንዴ ምንድነው አይደለም እንዴት ነው አንተ ራስህ አንቺ እንዴት ነው እህቴን መስማት ይኸውልሽ አንቺ ሲጀመር ዛሬ ከቤት እንዳትወጪ ብዬሽ ነው አንተ ትልቅ እህት ነው ሰማኛ አንተ ዝም በል እያልኩ ታናሽ ነህ ዝም በጣም እየታገዝኩ ነው ታውቃለህ በጣም ማለት ነው እዚህ ህዝብ መሀል አደባባይ መሀል እንትን እንዳንል ብዬ ነው ካሜራውን አስጠፋልኝ ለምን የሚጠፋው በቃ ልትመታኝ ነው እንዴ ለምንድን ነው መታ ካሜራውን አጥፋልኝ ቆይ ተረጋጋ እስቲ መጀመሪያ ፍራንክ ነው አሰማኝ እንዴ ቆይ ልትደበድበኝም ደግሞ ፈልክ ሰማኛለህ ካሜራውን አስጠፋልኝ ከሌላ ሰው ጋር መጣላት አልፈልግም በእናንተ ጉዳይ ለምን የሚጠፋው ካሜራው ተረጋጋ በቃ ፍራንክ ነው ካምን ካላመንክኛ ምንም ማድረግ ሰማኛለህ የኔ አንድ ነገር እኔ ከእናንተ ጋር ይጣሉት ሰማኛለህ እኔ ከእናንተ ጋር ይጣሉበት አንድ ነገር ወጥቶ እንዳየው አልፈልግም ምን ችግር አለው አረ ወንድሜ ምንድነው ቪዲዮ እንደዚህ አይነት ዩቲዩብ ስታያል ይከረምከው እና እኔ ላይ ነው የምታከብሩት እሱ እንዴ እኔ እኮ በጣም እኮ ነው ግርም የምትሉኝ እግዚአብሔር በጣም ማለት ነው የደደብ አስተሳሰብ ነው ጭንቅላታችሁ አይሰራም በቃ አንዴ የተረዱት ነው ምን አይነት አስተሳሰብ ነው ያላችሁ እንዴ ቆይ ሰማኝ ሰው ጎረቤት ምን ሰው የሰፈር ሰው ምን ነው የሚረዳው እናንተ እየተሳሰባችሁ በቃ እኛ ፕራንክ እንደሆነ ተናገርና ምን አይነት ፕራንክ ነው እንደዚህ አይነት ፕራንክ የምትሰሩት እኔ ላይ እናንተ እንደዚህ ቁጭ ብዬ አሳድጊያችሁ እናንተ እኔ ላይ ቀለዳችሁብኝ ቀልድ አይደለም እኮ ቪዲዮ እየሰራን ነው በቃ ካልፈለክ እሺ አሁን ቪዲዮውን አስጠፋልኝ በእናንተ ምክንያት ከሌላ ሰው ጋር መጣላት አልፈልግም ለምንድን ነው የሚቆመው ሰማኛለህ እንዲህ አይነት ቀልድ እንደማልወድ አንተም ታውቃለህ አይደለ አይ ምን ስትል አሰብኩ ምን ስትሉ እንደዚህ የሙኛ አሰባሰባ እኮ በቃ አንዴ እንትና ጀመር ሰራ ነው አይደል ሰራ ነው ብለን ጀመር አንተ ለመስራት ተከመኛ እኔ ይቅርታ ጠየቅን አይደል ይቅርታ ያንተ ይቅርታ የኔን እንትን ይመልስልኛል ትሰማኛለህ እዛ ሶሻል ሚዲያ ላይ አሳተኝ ነው አንተ እንትን ይቅርታ ይመልስልኛል የምትለው ሲጀመር ካሜራውን ታስጠፋልኛለህ ሰማኛለህ በእነሱ ስም ይቅርታ እንላለን እሱ ነው ፈልገው በቃ አያገባኝም ሰማኛለህ እሺ ለምንድን ነው አንተ እኔ ይኸውልህ በጣም እያቃጠልከኝ በጣም አንቺ ደግሞ ነገርኩሽ አይደለ ሲጀመር ማን ፈቅዶልሽ እንደወጣሽ ነው ግሬ በቃ እኔ ነኝ አንተ ለሰራይ በሌለችበት አንዴ ብለሽ ወጣሽ ነው እንዴት ነው ቆይ አልገባኝ ማለት እሱን እንዳታገኙ ይሻላልሽባት እኔ ነኝ ያስወጣት አሁንም እየተከራከርክላት ነው አንተ በጣም ነው ይገራለ እኔ እኮ ግራ እየገባኸኝ ነው ምንም እየገባኸኝ አይደለም አንቺ ሰምኛለሽ እንዳትወጣ እኔ ነኝ እንትን ያልኳት እኔ እኔ ነኝ ከኔ ጋር ለምን አትወራም በቃ እኔ ልክ አይደለም አንተ ከምትሉ ነው እኔ ነኝ አይደል እሷ ታላቅ እኔ ነኝ በቃ እንድንሰራ ያልኩት ከመቼው ሊሆን አንተ ሲጀመር እኔ ላይ እንድትጮብኝ ይቻልኩ ምንድነው ቆይ ማለት አልገባኝም ታላቅ ነኝ እኮ አይደል እኮ በቃ ነው ቆይ የፈለገው ነገር አለ ሰምኛለሽ አንቺ ቀጥ ወደ ቤትሽ ትሄጃለሽ እሷን ተዋት ቆይ እስቲ ተረጋጋኒ እሺ በቃ ይቅርታ አልና አይደል አንተ እኔ መጣ ይቅርታ በላይ ምን አለ ለምን ነው ማደረጋጉት ወንድም ናችሁ ማቺ ፍሬዝ ነው እየደረሰ እሺ ያየሰው ከቤት አትውጪ እሱ አታገኙ ብዬሽ ነበር አይደል ለምን ማታገኝ ወንድም አይደል ሰማኛለች የመሰለች አንተ ፍሬ ልጅ አበላሻት ባለጌ ያደረካት ያንተ መበላሸት ያንተ በላሽ ሳይንስ ነገርኩ ነው ስራ ነው አልኩ አይደል እንዴ በጣም ነው ነገርኩ ስራ ነው ሰማኛለህ ያንተ መበላሸት ሳይንስ እቺ የመሰለች ልጅ አበላሻት ሰማኛለህ እኔ እዚህ ጋር ስራ ምን ነው እሷን ትልቅ ደረጃ ለማድረስ አንተ እንደዚህ የጅል ሐሳብ እያመጣ እንትን አትበላት በቃ አንተ መበላሸት ካለበት እዛ ከጓደኞቹ ጋር መበላሸት ትችላለህ ሰማኛለህ ኦኬ ሲቀጥል ስራችን መበላሸት ነው ማለት በቃ እኮ ይቅርታ አደረግንልህ በቃ አትጨቃጨቁ አሁን አይደል እንዴ አሁን ምን ብራንክ ነው ብለን ነገር ነው ካሜራ የውሸት ነው አይመለከተኝም ስለ ካሜራው እኛም አያገባንም የውሸት ነው አለ እኮ ካሜራ ነው ቪዲዮ ነው ከአሁን በኋላ ደግሞ አንሰራም በቃ ለምን ማንሰራው ለምንድን ነው ማንሰራው ዝም በል በቃ ጭራሽ ከዚህ በኋላም ደግሞ ትሰራለህ ለምን ነው ማንሰራው ከዚህ በኋላም ትሰራለህ ያቆማል ከአሁን በኋላ ያቆማል አንተ ቆይ ያቆማለን በቃ ዝም በል እናቆማለን ከአሁን በኋላ አንቺ ከመሀል ውጪ እያልኩሽ አይደል አንቺ ከመሀል ውጪና ጭራሽ ገፈተረኝ ማለት እኔ በጣም ነው ታውቃለህ የሆንከው ነገር አለ ለምን አትናገርም በጣም ነው እየታገስኩ ያለው ታውቃለህ
ዛሬም ስናገኘ የይቅርታ ቪዲዮ እንድንሰራ ነው። አንተ እኔን በቃ እኮ ይቅርታ አንተ እኔን በቃ ይቅርታ በቃ እሷ ምንም ይቅርታ አልናር ፕራንክ ነው። በቃ ከዚህ በኋላ አትጠገኝ። ለምን ነው ከዚህ በኋላ ማንሰራው? ዮሲ ዝም በል። ወይኔ ሰማኛለህ? አንተ ከዚህ በኋላ እንድትጠጋኝም ምንም አልፈቅድልህም። ሰማኛለህ አይደል? የነገርኩህ እንድትጠጋኝም ቢሆን አልፈቅድልህም። ይኸውልሽ አንቺ ከዚህ በኋላ ከሱ ጋር ንግግር የለኝም። ታላቅ ነኝ፣ እንደ ታላቅነቴ ብዙ ነገር ላደርግ ሞከርኩኝ። ጭራሽ ሊደበድበኝ ሞከረ። ሰማኛለሽ? ቀጥታ ወደ ቤትሽ ትሄጃለሽ። ሰማኛለሽ? እንዳትሄጂ ነይ፣ ተመለሽ። ልቀቃት፣ እሷ ልቀቃት። አንተ ልቀቃት። ኧረ